ሰላም ሰላም እንዴት ናችሁ ውድ የዚህ ቻናል ቤተሰቦች እኔ በጣም ደህና ነኝ ዛሬ ደግሞ በአዲስ ቪዲዮና በጣም ጠቃሚ የሆነ ቪዲዮ ተገናኝተናል ማለት ነው ምንድነው እዚህ ቻናል ላይ የሚቀርበው አፋን ኦሮሞን በአማርኛ መማር የሚለው ነው ማለት ነው ዛሬ የምንማረው የተወሰኑ ቨርቦችን ወይንም ግሶችን የአፋን ኦሮሞ ግሶችን በአማርኛ አስተምራችኋለሁ ማለት ነው በጣም ጠቃሚ የሆኑ ግሶች ናቸው ተከታተሉኝ ማለት ነው አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ እንዲሁም ደግሞ ለሌሎችም ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ ማለት ነው አሁን ቀጥታ ወደ ትምህርታችን እንገባለን ዛሬ የምንማረው ምንድነው እንደነገርኳችሁ ስለ በጣም ጠቃሚ ስለሆኑ ግሶች ነው ማለት ነው አንደኛው ምን ይላል ቢቴ ይላል ቢቴ ማለት ምንድነው ገዛ ቢቴ ስንል ገዛ እንዲሁም ቲን ደግሞ ሁለት ስናረጋት እዚህ ጋር ቲን ሁለት ስናረጋት ቢቴ ስንል ደግሞ ገዛች ማለት ነው ቢቴ ስንል ምንድነው ገዛች ቢቴ ስንል ገዛ ቢቴ ስንል ደግሞ ገዛች ቲ ሁለት ሲሆን በነገራችን ላይ ስለ ንባብ ከፈለጋችሁ ጻፉልኝ ቪዲዮ ሰራበታለሁ ማለት ነው እያንዳንዱ የኦሮምኛ ንባብ እንዴት እንደሚነበብ እሰራላችኋለሁ በጣም ቀላል ነው ማለት ነው በቀላሉ ትረዱታላችሁ ቪዲዮውን ሰራላችኋለሁ ጻፉልኝ ቪዲዮ እንዲሰራላችሁ ከፈለጋችሁ ማለት ነው ቢቴ ማለት ምንድነው ገዛ ማለት ነው ቢቴ ደግሞ ገዛች እዚህ ጋር ጾታ ይለያል ማለት ነው አንድ ቲ ከጨመርኩኝ ማለት ነው በኤግዛምፕል ስናይ ምን ይላል ኢሼን ኩባ ቢቴ ኢሼን ኩባ ቢቴ እሷ ኳስ ገዛች እሷ ኳስ ገዛች ብዙ ጊዜ ኳስ የሚገዛው ወንድ ነው አይ ዶንት ኖ ብቻ አለ ብቻ እኩልነት ነው ብላችሁ ደግሞ እንትን እንዳትሉ ግን በብዛት አሁን እዚህ ጋር ኢኒ ኩባ ቢቴ ቢል ምንድነው እሱ ኳስ ገዛ ኢኒ ኩባ ቢቴ ኢኒ ኩባ ቢቴ ሚለው እሱ ኳስ ገዛ ኢኒ ምትለው እሱ ኩባ እንዴ እዚህ ጋር አንድ ነገር ነው ኩባ ማለት ታውቃላችሁ ኩባ ማለት ኳስ ነው ኩባ ይባላል ኳስ ማለት ኩባ ቢቴ ኢኒ ኩባ ቢቴ እዚህ ጋር ለምን ኢኒ ኩባ ቢቴ ብንል ትክክል አይደለንም ማለት ነው ቢቴ ቲን ሁለት እዚህ ጋር ብናረጋ ትክክል አይደለንም ማለት ነው ግራመሩ ይበላሻል ኢኒ ኩባ ቢቴ እሱ ኳስ ገዛች አለን ማለት ነው በሌላ ስትረጉሙ እሱ ኳስ ገዛች ደግሞ አይባልም አይደል እሺ ኢሼን ኩባ ቢቴ ካልን ምንድነው እሷ ኳስ ገዛች ወይ ደግሞ እዚህ ጋር ኢሼን ኩባ ቢቴ ብንል ትክክል አይደለንም ማለት ነው ምን ማለት ነው ምን አይነት ትርጉም ይሰጠናል እሷ ኳስ ገዛ የሚል ትርጉም ይሰጠናል ማለት ነው ስለዚህ ትክክል አይደለም ትክክለኛው ኢሼን ኩባ ቢቴ እና ኢን ኩባ ቢቴ አሁን እንደተጻፈው ማለት ነው ወደ ሁለተኛው ስንሄድ ኛቴ በላ ኛቴ ማለት በላ ማለት ነው ኛቴ በላ ኛቴ ካልን ደግሞ ምንድነው በላች ኛቴ በላ ኛቴ ጠበቅ ስታረጉት ነው የመጨረሻውን አሁን እዚህ ጋር ያለውን ሁለቱን ኮንሶናንት ጠበቅ ስታረጉት ምን ይሆናል ኛቴ ስንል በላች ጠበቅ ስናረገው በላች ይሆናል ማለት ነው ኛቴ በላች ምንድነው የበላችሁ እስቲ ኤግዛምፕል ላይ ነኝ ኢሼን ኢርባታ ኛቴ ኢሼን ኢርባታ ኛቴ ማለት እሷ እራት በላች እርባታ ማለት እራት ነው ማለት ነው እሷ እራት በላች ኢኒ ኢርባታ ኛቴ እሱ እራት በላ ኢኒ ኢርባታ ኛቴ
እሱ እራት በላ የሚለውን ነው የሚያሳይልን ማለት ነው። ሌላኛው ወደ ሶስተኛው ስንሸጋገር ደግሞ በዴ ስንል ጠፋ ማለት ነው። በዴ ስንል ደግሞ ጠፋች በዴ ለማለት ከፈለጋችሁ ማለት ነው ጠፋ ትላላችሁ። በዴ ከፈለጋችሁ ደግሞ ጠፋች ትላላችሁ። በኤግዛምፕል ስናየው ሞር ይገባናል ማለት ነው። አዎ ኢሼን በዴ እሷ ጠፋች። ኢሼን በዴ አንልም ማለት ነው። እሷ ጠፋ እንልማ። ስለዚህ ኢሼን በዴ አንልም። ኢሼን በዴ ነው የምንለው። ኢሼን ምን አለ? ኢሼን በዴ እንላለን። ኢኒ በዴ እሱ ጠፋ። ወዴት ነው የጠፋው? አይ ዶንት ኖ። ኢሼን በዴ ኢኒ በዴ እሱ ጠፋ፣ እሷ ጠፋች እንላለን። ሌላኛው ደግሞ ወደ መጨረሻውና ወደ አራተኛው ስንሄድ ገቴ ማለት ጣለ። ገቴ ማለት ምንድነው? ጣለ። ገቴ ስንል ደግሞ ጣለች። ገቴ ጣለች። አሁን አያችሁት የልዩነት ነው። አሁን የጾታ ልዩነት እዚህ ጋር የሚያመጣው ማለት ነው። ለምሳሌ አሁን ብዙ ጊዜ በላች፣ በላ ምናምን ስንል በጣም የትንሽ ቃላት ልዩነት ነው እንትን የሚለየው አይደል? ጾታ የሚለየው። እዚህ ጋርም ያው አንድ ፊደል እየጨመርንበት ኮንሶናንቱን አንድ የመጨረሻውን ኮንሶናንት ደብል እያደረግነው እያጠነከርነው ምን ይሆናል ማለት ነው? ሌላውን ይገልጻል ማለት ነው። ገቴ ስንል ጣለ ነው። ገቴ ስንል ደግሞ ጣለች። እሺ ወደ ፈኬኛ እንሂድ። ፈኬኛ ማለት ምንድነው? ምሳሌ ነው ደግሞ ፈኬኘፍ። እሺ ፈኬኘፍ እንደውም በኦሮምኛ ነው ማውራሽ። ፈኬኘፍ ማለት ፈኬኘው ይላሉ ማለት ነው። ቶላን ቀርሺ ገቴ ቶላ ብር ገንዘብ ጣለ። ቶላ ምን ጣለ? ገንዘብ ጣለ። የት ነው የጣለው? እሺ ብቻ ቶላ ብር ገንዘብ ጣለ። ቶላን ቀርሺ ገቴ ቶላ ምን ጣለ? ገንዘብ ጣለ። ቶላን ብሪ ገቴ ቶላ ብር ጣለ። እና ብሊሴን ቀርሺ ገቴ ስታሳዝ ብሊሴን ቀርሺ ገቴ ብሊሴ ገንዘብ ጣለች። ይሄው ነው ማለት ነው። እንግዲህ እንደገባችሁ ተስፋ አረጋለሁ። በጣም አሪፍ ቪዲዮ እንደሆነች ተስፋ አረጋለሁ። አዲስ የሆናችሁ ካላችሁ ሰብስክራይብ ማተሏን መጫናችሁን እንዳረሱ፣ እንደዛውም የደውል ምልክቷን በመጫን ኦል የሚለው ላይ ካረጋችሁ እኔ በየጊዜው የሚለቀው ቪዲዮ ይደርሳችኋል ማለት ነው። ቋንቋውን መማር ከፈለጋችሁ በጣም ቀላል ነው ማለት ነው። እንማራለን አብረን ከመጀመሪያ እስከ መጨረሻው አብረን እንሄዳለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳረሱ ማለት ነው። በዚህ ቻናል ብዙ ቪዲዮዎች ተሰርተዋል፣ እነሱም ይጠቅሟችኋል። እንግሊዘኛን በኦሮምኛ መማር ትችላላችሁ ማለት ነው። ሰላም እንዴት ናችሁ? ውድ የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ይዤላችሁ የመጣሁት የአፋን ኦሮሞ ትምህርት በአማርኛ ማለት ነው። ሁላችሁም እንግዲህ እንደምታውቁት እዚህ ቻናል ላይ አፋን ኦሮሞን በአማርኛ እንማራለን ማለት ነው። በአጭር ጊዜ አፋን ኦሮሞን እንዴት እናቃለን የሚለውንም እናያለን ማለት ነው። ወደፊት ቪዲዮዎች በጣም ብዙ ቪዲዮዎች ለመስራት አቅደናል። ስለዚህ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ፣ እንዲሁም ደግሞ የደወል ምልክቱን በመጫን ሁሌም ለቃቸው ቪዲዮዎች ይደርሳችኋል። ዛሬ የምንማረው ምንድነው? በጣም የተለመዱ የአፋን ኦሮሞ ንግግሮችን ወይንም ሰዎችን ስለ ችግሩ መጠየቅ። አሁን ብዙ ጊዜ ሰዎችን በአፋን ኦሮሞ ስለ ችግሩ ወይንም ስለ ህመሙ መጠየቅ ሊኖርብን ይችላል ማለት ነው። ስለዚህ ያንን ደግሞ እንዴት ነው የምንጠይቀው? ምን ብለን ነው የምንጠይቀው? መቼም ብዙ ሁሉም ቋንቋ ውስጥ ተመሳሳይ አይነት ነገር ላይሆን ይችላል። ስለዚህ እንዴት እንደምንጠይቅ
አሳያችኋለሁ። ከኔ ጋር ሁኑ ማለት ነው። እንደሚጠቅማችሁ ተስፋ አደርጋለሁ። ሐሳብም ደግሞ ካላችሁ መጨረሻ ላይ ጻፉልኝ፣ ችግር የለውም እመልሳለሁ። እሺ መጀመሪያ ምን ብለን ልንጠይቅ እንችላለን ማለት ነው። አሁን ለምሳሌ ምን ሆንክ፣ ችግር ምንድነው ብለን ለመጠየቅ ማልታቴ ረኮን ኬማሊ ማልታቴ ረኮን ኬማሊ ጀነ ጀቹudha ማልታቴ ረኮን ኬማሊ ማልታቴ ማልታቴ ምን ሆንክ ማለት ነው። ማልታቴ ምን ሆንክ፣ ረኮን ኬማሊ ችግርህ ምንድነው። ረኮ ማለት ችግር ማለት ነው። ረኮ ማለት ችግር፣ ረኮ jechuun ችግር ማለት ነው። ኦኬ ኔክስት ምንድነው ያጋጠመህ ብላችሁ ለመጠየቅ ስትፈልጉ የሆነ ሰው የሆነ ነገር አሁን ለምሳሌ መቼም ምንድን ያጋጠመ መቼ እንደምትጠቀሙ ታውቁታላችሁ አይደል አማርኛ ውስጥ እና እንደዛ በአፋን ኦሮሞ ለመጠየቅ ምንድነው የምትሉት ማልቱ ሲሙደቴ ማልቱ ሲሙደቴ ሲሙደቴ ሙደኖ ሙደኖ ማለት ምንድነው ገጠመኝ ማለት ነው። ከዛ ነው የመጣው። አሁን ይሄ ራሱ ሙደቴ ያጋጠመ ሲሙደቴ ምንድነው ያጋጠመ ማልቱ ሲሙደቴ ምንድነው ያጋጠመ ማልቱ ሲሙደቴ እንላለን ማለት ነው። የሚቀጥለው ደግሞ ችግርህ ምንድነው ቀደም ያየናት ነች ማለት ነው። ረኮን ኬማሊ ጀኔው ጋፈቹ በርባኔ ረኮን ኬማሊ ረኮን ኬማሊ ረኮን ኬማሊ ረኮን ኬማሊ ችግርህ ምንድነው። ረኮን ኬማሊ ማሊ ምንድነው። ረኮን ኬማሊ ችግርህ ምንድነው። ህመምህ ምንድነው። ህመምህ ምንድነው። ህመምህ ምንድነው። ዱኩቢን ኬማሊ ዱኩቢን ኬማሊ ዱኩቢን ኬማሊ ዱኩቢን ኬማሊ ዱኩቢን ኬማሊ ህመምህ ምንድነው። ህመም ማለት ዱኩቢ ማለት ነው። ህመምህ ምንድነው። ዱኩቢን ኬማሊ ምንህን ነው የሚሰማ ምንህን ነው የሚሰማ። አንድ ሰው ከታመመ ለምሳሌ ምንህን ነው የሚሰማ ብላችሁ ልትጠይቁት ትችላላችሁ። አመመኝ ካላችሁ የሆነ ሰው ምንህን ነው የሚሰማክ ወይንም ምንህን ነው የሚያምክ ብላችሁ መጠየቅ ስትፈልጉ ማልኬ ሲቲ ደጋሃማ 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 ምንህን ነው የሚሰማ ማልኬ ሲቲ ደጋሃማ ምንህን ነው የሚያምህ ምንህን ነው የሚያምህ ምንህን ነው የሚያምህ ማልኬ ሲዱኩባ ማልኬ ሲዱኩባ የሚያምህ ሲዱኩባ ማልኬ ሲዱኩባ ምንህን ነው የሚያምህ ማልኬ ሲዱኩባ ምንህን ነው የሚያምህ ማልኬ ሲዱኩባ ምንህን ነው የሚያምህ ማልኬ ሲዱኩባ የምግብ ፍላጎት እንዴት ነው የምግብ ፍላጎትህ እንዴት ነው ፌዲን ኛታኬ አከም
fedhiin nyaataa kee akkam 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 የምግብ ፍላጎት እንዴት ነው ፈዲ ኛታ ጀቹን የምግብ ፍላጎት ማለት ነው እንዴት ነው አከም የምግብ ፍላጎት እንዴት ነው ፈዲ ኛታ ኬ አከም አሁን ደግሞ ምናየው ህመምን መግለጽ ዮካን አመከን ይላሉ ዱኩቢ ይብሳቹ አከሚን ወንተ ሲዱኩበ ይብሳታ እንዴት የታመማችሁትን ወይ የተቸገራችሁትን ችግር በአፋን ኦሮሞ ትገልጻላችሁ የሚለው ነው ወገቤን ያመኛል ወገቤን ያመኛል ዱግደኮ ነዱኩባ ዱግደኮ ነዱኩባ ዱግደኮ ነዱኩባ ዱግደኮ ነዱኩባ ወገቤን ያመኛል ወገብ ዱግድ ያመኛል ነዱኩባ ወገቤን ማለት ዱግደኮ ዱግደኮ ነዱኩባ ዱግደ እስቲ ዱግደ በሉ ዱግድ ኮ ነዱኩባ ወገቤን ያመኛል ከባድ ጉንፋን ይዞኛል ከባድ ጉንፋን ይዞኛል አሁን ቀደም እነዛን ጥያቄዎች ስትጠይቁ እንደዚህ ብላችሁ መመለስ ትችላላችሁ ማለት ነው ከባድ ጉንፋን ይዞኛል ቁፋን በዳን ነቀቤራ ቁፋ ጉንፋን ማለት ቁፋ በዳን ነቀቤራ ከባድ ጉንፋን ይዞኛል ከባድ ጉንፋን ይዞኛል ቁፋ በዳን ነቀቤራ የራስ ምታት አለብኝ ቦዎ መታ እንቀባ ቦዎ መታ የራስ ምታት ምታት የራስ ምታት ቦዎ መታ ቦዎ መታ እንቀባ ቦዎ መታ እንቀባ ቦዎ መታ እንቀባ ጆጆቹ በርባድን የራስ ምታት አለብኝ ቦዎ መታ እንቀባ ቦዎ መታ እንቀባ ከባድ የሆድ ህመም አለብኝ ከባድ የሆድ ህመም አለብኝ ከባድ የሆድ ህመም አለብኝ ዱኩቢ ገራ በዳን ቀባ ዱኩቢ ገራ በዳን ቀባ ዱኩቢ ገራ በዳን ቀባ ዱኩቢ ገራ በዳን ቀባ ዱኩቢ ገራ የሆድ ህመም ዱኩቢ ገራ በዳ ከባድ የሆድ ህመም ዱኩቢ ገራ በዳን ቀባ ከባድ የሆድ ህመም አለብኝ በጣም እያመመኝ ነው በጣም እያመመኝ ነው ባዬ ነዱኩባ ጅራ ባዬ ነዱኩባ ጅራ ባዬ ነዱኩባ ጅራ በጣም እያመመኝ ነው ባዬ ነዱኩባ ጅራ ባዬ ነዱኩባ ጅራ ጥሩ የምግብ ፍላጎት የለኝም ፈዲ ኛታ ባዬ ሂንቀቡ 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 ጥሩ የምግብ ፍላጎት የለኝም ምንም አይነት የምግብ ፍላጎት የለኝም ፈዲ ኛታ ሆማዩ ሂንቀቡ ፈዲ ኛታ ሆማዩ ሂንቀቡ ምንም አይነት የምግብ ፍላጎት የለኝም ፈዲ ኛታ ሆማዩ ሂንቀቡ የምግብ ፍላጎት ፈዲ ኛታ ሆማዩ ምንም አይነት ሂንቀቡ የለኝም ፈዲ ኛታ ሆማዩ ሂንቀቡ
መተንፈስ አቅቶኛል ሀርገኑ ደደቤን ጅራ ሀርገኑ ደደቤን ጅራ አቅቶኛል ደደቤን ጅራ መተንፈስ ሀርገኑ ደደቤን ጅራ ሀርገኑ ደደቤን ጅራ መተንፈስ አቅቶኛል እንግዲህ እነዚህ ናቸው ማለት ነው እንደተጠቀማችሁበት ተስፋ አረጋለሁ ዛሬ ምንድነው የምንማረው መኪና ውስጥ ሆነን ወይንም መኪና ወዴት እንዲያደርሰን እንደምንፈልግ ለመንገር ምን እንደምንል የምንጠቀምባቸው የአፋን ኦሮሞ ቃላትና ሐረጋትን እናያለን ማለት ነው ለምሳሌ የሆነ ቦታ እየሄድን ያለ እዚህ ጋር አውርደኝ እዚህ ጋር ማውረድ ፈልጋለሁ ስንል ምን አይነት አረፍተ ነገሮችን እንደምንጠቀም እናያለን ማለት ነው በጣም ቀላል ነው በቀላሉ ትይዙታላችሁ ስለዚህ ከኔ ጋር ሁኑ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ ቪዲዮ ደግሞ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁን እንዳረሱ ማለት ነው የተለያየ ቦታ ላይ ሼር ማድረግ ትችላላችሁ አሁን ወደ ቪዲዮአችን አፋን ኦሮሞ ኮንኮላታ ኬሰቲ አፋን ኦሮሞን በመኪና ውስጥ ወይ በተሽከርካሪ ውስጥ ያው ነው ኦኬ ገረም ሄዱ ገረም ሄዱ ገረም ሄዱ ገረም ሄዱ ወዴት ኖት ይሄኛውን አሁን ባለመኪናው ሊል ይችላል ወይንም ደግሞ ሊፍት ለመስጠት ካሰባችሁ ወዴት ኖት አንድ ሰው ለማድረስ ካሰባችሁ ወዴት ኖት ስትሉ ምን እንትላላችሁ ማለት ነው ገረም ሄዱ ገረም ሄዱ ገረም ሄዱ ወዴት ኖት ገረም ሄዱ ትላላችሁ ሌላው ገረም ዴምቱ ገረም የሚለው ነገር ምን ማለት ነው ወዴት ገረም ሄዱ ያለው አሁን ቀደም ወዴት ኖት ይሄኛው ደግሞ ገረም ዴምቱ ገረም ዴምቱ ወዴት ኖት ገረም ዴምቱ ይቅርታ ወዴት ነው የምትሄዱት ወዴት ነው የምትሄዱት ገረም ዴምቱ ጀቹን ወዴት ነው የምትሄዱት ወዴት ነው የምትሄዱት ገረም ኢሲን ፉድ ገረም ኢሲን ፉድ ገረም ኢሲን ፉድ ገረም ኢሲን ፉድ ወዴት ልውሰዳችሁ ወዴት ልውሰዳችሁ ገረም ኢሲን ፉድ ገረም ኢሲን ፉድ ኤሳ ዴሙ በርባደን ኤሳ ዴሙ በርባደን የት ነው መሄድ የምትፈልጉት 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 ኤሳ ዴሙ በርባደን ኤሳ ዴሙ በርባደን ኤሳ የት ዴሙ መሄድ በርባደን የምትፈልጉት ኤሳ ዴሙ በርባደን የት ነው መሄድ የምትፈልጉት ኤሰቲ ቡተን ኤሰቲ ቡተን የት ነው የምትወርዱት የት ነው የምትወርዱት ኤሰቲ ቡተን የት ነው የምትወርዱት አሁን ደግሞ ሊፍት እስኪ ሊፍት ስንጠይቅና ስንሰጥ የምንጠቀምባቸውን አረፍተ ነገሮች እናያለን ማለት ነው ሊፍቲ ናፍ ከኑኒ ደንዴሳ ሊፍት ስንጠይቅ ነው ለምሳሌ አሁን ሊፍቲ ናፍ ከኑኒ ደንዴሳ ሊፍት ወይንም ነፃ የትራንስፖርት ማለት ነው ሊፍቲ ናፍ ከኑኒ ደንዴሳ ሊፍት ልትሰጠኝ ትችላለህ ሊፍት ልትሰጠኝ ትችላለህ ሊፍቲ ናፍ ከኑኒ ደንዴሳ ሊፍት ልትሰጠኝ ትችላለህ ሊፍት ልትሰጠኝ ትችላለህ
ሊፍቲ ናፍ ከኑኒ ደንዴሳ ወይንም ምን ብለን መጠየቅ እንችላለን ማለት ነው። ሲወሊን ዴሙ ካንተ ጋር ልሂድ ወይንም አብሬህ ልሂድ ወይንም አብሬሽ ልሂድ። ሲወሊን ዴሙ ካልን አሁን እዚህ ጋር ጾታውን አይለይም ማለት ነው። አብሬህ ልሂድም ይሆናል አብሬሽ ልሂድም ይሆናል። ሲወሊን ዴሙ ሊፍቲ ናፍ ከኒታ ሊፍት ትሰጠኛለህ ሊፍቲ ናፍ ከኒታ ገረቦሌ ዴምታ ወደ ቦሌ ነው የምትሄደው ወይም ወደ ቦሌ ነው የምትሄጂው። ገረቦሌ ዴምታ ቦሌም ላይሆን ይችላል። እዚህ ጋር አሁን የፈለጋችሁትን አስገብታችሁ እናንተ ወዴት መሄድ እንደምትፈልጉ አስገብታችሁ መጠቀም ትችላላችሁ። ገራ ፊንፊኔ ዴምታ ገራ ወደ አዲስ አበባ ነው የምትሄደው ወደ ፊንፊኔ ነው የምትሄደው ለማለት ከፈለጋችሁ ማለት ነው። ለምሳሌ ገረቦሌ ዴሙን በርባድ ወደ ቦሌ መሄድ እፈልጋለሁ ገረቦሌ ዴሙን በርባድ ማሎ ሊፍቲ ናፍ ከኑኒ ደንዴሳ እባክህ ሊፍት ልትሰጠኝ ትችላለህ። ማሎ ሊፍቲ ናፍ ከኑኒ ደንዴሳ እባክህ ሊፍት ልትሰጠኝ ትችላለህ። ማሎ ሊፍቲ ናፍ ከኑኒ ደንዴሳ አሲቲ ነቡሲ አሁን ደግሞ አውርደኝ ለማለት የምንጠቀምባቸውን እናያለን ማለት ነው። አሲቲ ነቡሲ እዚህ አውርደኝ አሲቲ ነቡሲ እዚህ አውርደኝ ነው ነው እዚህ ጋር ይቅርታ እዚህ አውርደኝ አሲቲ ነቡሲ ሸራተን ብረቲ ነቡሲ አሁን ደግሞ የሆነ በጣም የሚታወቅ ቦታ ከሆነ ያ ቦታ ስሙን ጠቅሳችሁ ለምሳሌ ሸራተን ብዙ በጣም ስለሚታወቅ ሸራተን ብረቲ ነቡሲ ሸራተን ጋር አውርደኝ ሸራተን ብረቲ ነቡሲ እንላለን ማለት ነው። ሌላው አሲቲ ያቡ እዚህ ጋር ልውረድ ማለት ከፈለጋችሁ አሲቲ ያቡ ገሁምስ ኪያሲ መድረሻዬ እዚህ ነው ልትሉ ትችላላችሁ ማለት ነው። ይሄንንም መኪና ውስጥ ገሁምስ ኪያሲ መድረሻዬ እዚህ ነው ገሁምስ ኪያሲ አሲቲ ቡኡን በርባድ እዚህ መውረድ እፈልጋለሁ አሲቲ ቡኡን በርባድ
asitti na buusi asitti na buusi asitti na buusi እዚህ አውርደኝ እዚህ አውርደኝ asitti na buusi እዚህ አውርደኝ asitti bu'uu እዚህ ልውረድ እዚህ ልውረድ asitti bu'uu እዚህ ልውረድ asitti bu'uu እዚህ ልውረድ asitti buusuu ni dandeessaa እዚህ ጋር asitti na የሚል አለ asitti na buusuu ni dandeessaa ይቅርታ እዚህ ጋር asitti na የሚል አለ asitti na buusuu ni dandeessaa እዚህ ልታወርደኝ ትችላለህ እዚህ ልታወርደኝ ትችላለህ asitti na buusuu ni dandeessaa asitti na buusuu ni dandeessaa እዚህ ልታወርደኝ ትችላለህ asitti dhaabuu dandeessaa asitti dhaabuu dandeessaa እዚህ ልታቆም ትችላለህ እዚህ ልታቆም ትችላለህ እንላለን ማለት ነው። ይሄው ነው የዛሬው ቪዲዮ እንደተጠቀማችሁበት ተስፋ አረጋለሁ። እስቲ ቪዲዮ ተመችቷችኋል ወይ? ላይክ በማድረግ አሳውቁኝ። ሐሳብ ካላችሁ ደግሞ ጻፉልኝ። የቴሌግራም ቻናሌንም ዲስክሪፕሽን ስራ አለ፣ ጆይን ማድረጋችሁን እንዳረሱ ማለት ነው። በጣም ነው የምወዳችሁ። በያላችሁበት ደህና ሰላም ሁኑ። ሼር ማድረግ እንዳይረሳ። ባይ